አባገዳዎች የተከበራችሁ ዑለሞችና ዱዓቶች ወጣቶች እንዲሁም እናቶች አባቶች ከቅርብም ከሩቅም በዛሬው ፕሮግራማችን ላይ ለመገኘት የመጣችሁት በሙሉ በአላህ ስም እንኳን ደህና መጣችሁ እላለሁ። ዛሬ እዚህ ቦታ ላይ እንድንገኝ ያደረገን ወንድማችን ራያ ማህበረሰቡን አላህ በሰጠው አርት ከጥንት ከረጅም ጊዜ ጀምሮ የተኛ ማህበረሰብን በመቀስቀስ ማንነቱን እንዲያውቅ በማድረግ በተለይ ደግሞ ድርብ ጫና በእምነቱም በማንነቱም ሲደርስበት የነበረ ማህበረሰብ እንዲነቃ ማንነቱን እንዲያውቅ ለመብቱ እንዲታገል እጅግ በጣም በርካታ አስተዋጽኦችን ሲያደርግ የነበረ በዛሬው ዕለት 30ኛው ሲዲውን ለማስመረቅ ነው እዚህ ቦታ ላይ የምንገኘው። ሁላችንም እንደምናውቀው አርት ማለት አንድን ማህበረሰብ የሚገነባ ለአሸናፊነት የሚያበቃ ለሀብት ለብልጽግና ለእድገት ደጋፊ የሆነ የተደሰተ ሰው ደስታውን የሚገልጽበት የተከፋ ሰው ሐዘኑ የሚጽናናበት አርት ማለት የሚተክል እንዲሁም የሚነቅል አርት ማለት ጠላትን የሚሰብር ወዳጅን ሞራል ሰጥቶ ከፍ የሚያደርግ አርት ማለት የዛሬን ለነገ የሚያስተላልፍ የሩቅን የሚያቀርብ የቅርብን የሚያርቅ አርት ማለት ማንኛውም ማህበረሰብ ራሱን በዘመን ውስጥ በቦታ የሚገልጽበት መሆኑን በአርት በተለያዩ መልክ የምናውቅ እንዲሁም ልናውቅ የሚገባ ስለሆነ ዛሬ ወንድማችን ይህንን ኃላፊነቱን እየተወጣ በመሆኑ እናንተም ከተለያየ ቦታ በዚህ ፕሮግራም ላይ ለመታደም ስለመጣችሁ በአላህ ስም እጅግ በጣም አድርገን እናመሰግናችኋለን። እንኳን ደህና መጣችሁ እላለሁ። ሰላም አለይኩም ወራህመቱላህ። ወልምትኔ ሄኛ ቀብኑራ አልተቆጠቆቱ መንዙማን ባሲኒስ መንዙማ ተቆጠቆቱ ኡመታን ገዲፈሚኒስ ነገው ደንዳይ እንቶ ይርገሰቹ መንዙማ ኩን አፍረፋ የሮሰና በረታ ዩኒቨርሲቲ ታኔ ዋይ ቁርአን ረቲ በየከየ ከሰት ዋን አለት የሚከማ የሮሰና ረቲ መንዙማ ሐዋሳ ከሰ ዋንጀሩ ቁርአን ከኛ መንፍቻኒ ተፈየደመኒ ሚዳኒ ከንጀዱ አሪን ኡመት ከሰ ዋንቱሬ አኩማ በከሞ ራዩን መተዱሬ መንዙማን ንፍለቱ ኡመት ከሰ ዋንጀሩ ዳፊ ኡመታ ዋኑ መንት ደጋታ ፍት ደጋ ማሩ ዋኑ መንረት ዱበታሩ ፍለቴ ዋኑ ኡመት ከሰ ጅሩ ተራ አርቲቲን በረፈቴ ወልት ቅንደሴ ሰገሬ ኡመታ ታይባስ የሮሰን አከዲቃታዬ ራየ በረና ማልባሱፍ ዴንታ ጀለ ተጋፈደልኝ ባስ አማ ወራበሙት ኒሙን አንጀ እርገሲ አልተቆጠቁ ወራቤ ሲያደስ መንገና ፊልፍሬ ኤገ ወራባ ሜዱ ፈን ቦዳ ዋይ ማሊ ባፍተናን ዋይ ከናምባሴ ከናካን ዱበደን አንጀ ዋይ ከና ዱበና ንጋ ጨልፍተን ታይኒ ተገለንከ ኢንበርባና ፓስፖርት ባፈዶ ኦፍ ኮፕሬሲ ማሉማቱ በከሙን ጀለ አናቱ ጀደ ራያ ማልፍዲ ባሱናን ጀለ ሮሰነች በሩቦዳ ሰበብ መንዙማ ሰናቲን ቢያ በሄራ ባየ በርባደማ ቱሬ አከሚት ራያ ቢያ ባፍና ከጀሉ ከሰንቲስ ነሙን ሄዱን ጭንቀመኔ ቱረኒ ሃዳ መናሳ ፍርደውስ ዑመር ጀነምቲ በከሲን ደምቱ ሲኮን ዱካ ሰከታኒ በከ ወይቲ ሰቆናሞን ሲኖል ፈለኒ ቶርቢ ጉቱ ጀለ ደማ ቱረኒ በከ ወይቲ ዶከቴ ሰቆናሞን ወልቱ ጀለኒ ሐለሰነ ከሰትስ የሮሰነ ከሰትስ አከሚት ራያ ቢያ ባህ ከጀሉ ያሊ አጥዳ በሪንስ ቱሬ በመረጥ ሶበለኝ ከኝ ያሊ ጎጎዳኔን ሰፊ ኢትዮጵያ ውስጥ የፈጠረው ተጽዕኖ በተለይ ኦሮሚያ ውስጥ ኦሮምኛ በሰራቸው ስራዎች የፈጠራቸው ተጽዕኖ ከፍተኛ ስለ ራያ እናውራ ካልን እናጥና ካልን ብዙ ስራ ይፈልጋል። ይሄ የመግቢያ ያህል ነው። ራያ ባመጫ
የተወለደው በ1964 እና 65 መካከል በጅማ ዞን አጋሮ ከተማ አቅራቢያ ያለች በሻሻ የምትባል ከተማ። ያ ከተማ ማለት እንግዲህ ያው የአሁኑ ጠቅላይ ሚኒስትር ዶክተር አብይ የተወለዱበት። በነገራችን ላይ በልጅነትም አብረው ነው ያደጉት፣ የአንድ ሰፈር ልጆች ናቸው። ራያ እዛ ካደገ በኋላ አንደኛ ደረጃ ትምህርቱን በጅማ ከተማ መድረሰቱል ኸይሪያ አል ኢስላሚያ የሚባለው ውስጥ ነው አንደኛ ደረጃ ትምህርቱን የተማረው። ሁለተኛ ደረጃ 7 እና 8 ራያ እስከ 8ኛ ክፍል ነው ትምህርት የተማረው። 7 እና 8ን በአዲስ አበባ አየር ጤና አካባቢ ባለ የግል ትምህርት ቤት ነው የተማረው። ይሄ ትምህርት ቤት ሰንፍላወር የሚባል የግል ነው። እዚህ ከገባ በኋላ ነው የተማረው። አባቱ የአባ መንጫ ይባላሉ። ጅማ አካባቢ ባህል ላይ የእስልምና ስማቸው ጀማል ነው። አባ መንጫ እስልምና አይደለም ማለት አይደለም፣ በእስልምና የሚሄድ ነው። በጅማ ባህል መሰረት ጀማል ተብሎ ስም ያለው ሰው አባ መንጫ የሚል የማዕረግ ስም ነው የሚሰጣቸው። ለተለያዩ ሰዎች እንደዚሁ ከስማቸው አንፃር የተቀመጠ የአካባቢ ባህላዊ ስም አለ። ራያ አባቱ ያው አሁንም ፓስፖርቱም ባንክ አካውንቱም ምንም ብታዩ ያው በጀማል ነው፣ ራያ ጀማል በሚለው ነው የሚታወቀው። አባ መንጫ አባቱ የክብር ስማቸው ነው፣ በዛ ነው የሚታወቀው። አባ መንጫ ሀጂ አባ ጊቤ፣ አባ ሰንጌ፣ አባ ቦጋ፣ አባ ዲማ ይባላሉ። እናቱ ዘይቱና አባ ወሬ፣ አባ ጆብር ይባላሉ። በ1986 ነው ከዚህ ዓለም በሞት የተለዩት። ራያ በልጅነቱ ጅማ ላይ አንደኛ ደረጃ ትምህርቱን ከተማረ በኋላ ነጋዴ ነበረ። ንግድ በሚነግድበት ጊዜ 1981 ላይ በጅማ ከተማ ዙሪያ ያሉ የወረዳ ከተማዎች ላይ እየተንቀሳቀሰ እየገዛ በመሸጥ የተለያዩ ነገሮችን ይነግዳል። 1981 ላይ እቃ ገዝቶ ወደ ሰርቦ ከሰርቦ አቅጣጫ እየመጣ በዳሙና የሚባል ቦታ ሲደርስ በወቅቱ የደርግ ስርዓት የነበረበት ነው። ብሔራዊ ውትድርና በሚል ሰዎች በግዳጅ የሚሄዱበት ነው። በዛ ቦታ ላይ ተይዞ መኪና ውስጥ የተገኙ ወጣቶች ሲያዙ አብሮ ተያዘ። እድሜው በወቅቱ ባይደርስም እናሳድገዋለን በሚል ተወሰደ። ከዛ በኋላ ሰርቦ ከተማ ባለ የጦር ሰራዊት በወቅቱ ምዕራብ እዝ ነው የሚባለው የዛ የምርመራ ማዕከል አለ። እዛ በመግባት ሲመረመር ጆሮዬን ያመኛል ብሎ ተናገረ። ያው በግድም ከሆነ በፍላጎት ይሄዳሉ፣ ግን እኔ ጆሮዬን ያመኛል አለ። በኋላ ላይ በወቅቱ እዛ ማዕከል ውስጥ የነበረችው አንዲት ሴት ከዚያ በፊት እርጉዝ ሆና በነበረችበት ጊዜ ራያ ለንግድ ሲንቀሳቀስ አውቶቡስ ውስጥ እሱ ወንበር አግኝቶ ተቀምጦ እያለ እሷ ደግሞ ቆማ እያለች እርጉዝ ሴት ቆማ እኔ ተቀምጬ አልሄድም በሚል ቦታ ለቆላት ነበር። አሁን ለምርመራ ተይዞ እሷ ሴት ጋር ነው የመጣው። እሷ ስታስታውሰው ወዲያው ደነገጠችና አዘነች። በኋላ ጆሮውን ያማል ወይ የሚል ስለነበረ ምርመራ 100% ጆሮ አይሰራም ብላ ጻፈች። በዛ ምክንያት ወይም በጣም ከማንገናኘው ወንድሞቹ ነው። ከሁሉም በላይ ግን ወደው ራያ ወንድሜ ነው። የሁሉም ልቦና አሸንፎ መግባት የቻለ ራያ ለኔ የዘመን ክስተት ነው። ትልቅ ሰው ነው። እንዳሉትም ፈላስፋ ነው። አላህ ይቀበለው፣ አላህ ከፍ ያደርገው። ታዲያ ጠበቃችን ቅድም በጠበቃዎች ስምና በራሱ 20 ሺህ ብር ይሰጣለው ሲል እኛ ደግሞ እንደ መፍትሄ አፈላላጊ ኮሚቴ የሱን በ10 አባዛነውና ስንት መጣ? 100 ጨመርንበት። ስንት መጣ? 300 ሺህ ብር በመፍትሄ አፈላላጊው ስም ለራያ ቤት ማገር ለማቆም ቃል እንገባለን። ረህመቱላሂ ወበረካቱ። ሀራ መራን እርግቱ ነመን እርግቱ ነመን ተንዞን ምን እርግቱ ሀዩ እርግቱ ቤካ እርግቱ ዑለማ እርግቱ ኡመት ከነ ከበጀማ ዶክተር ከማል ፋን ጅዱ ጅራ ጉረከነ ታኒ ኢሳን እርግቱ ዳምሰ ኢሳኒ ለገቱ ጉያ ነብራ ጉያ ሲዲ ፈለጥ ፈንቆፋ ሶንቴን ጉያ ነምቲ ወለርዱ ጉያ ነም ወልጃለት ወለርዱ ጉያ ከበጃ ጉያ ጃለላ ጉያ ወልቢናቲ በገገ ሰኘና
Ustaz Jamal Ali am so ilatti kennani yeroo warri baalee ambaanee miti maal jechuudha kifu dhageessanii warri baalee faan jiru ani baalee ani immoo nama baaleeti malee nama Oromiyaa guutuuti nama Itoophiyaa guutuuti kanaaf akkitti deemnullee akka biyyaa waan ta'eef anis keessa jira isinis keessa jirtu Masha Mahamud baaleen ibsan انتاني هني من يوكين اما في تكوفنا ما شاء الله تبارك الله وري بالميتي وري ماميتي وري